ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከሸገር ዩቲዩብ ዛሬ ወደ እናንተ ይዘን የመጣነው ጉዳይ የኢትዮ ኤርትራ ጉዳይ ይሆናል። አብራችሁን ቆዩ። ያው እንደ ሁሉ ጊዜው እንደተለመደው የምናሳስባችሁ ጉዳይ ከኛ ጋር አብራችሁ ልትቆዩ ከፈለጋችሁ ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ፣ ላይክ እና ሼር ማድረግም እንዲሁ አስተያየት መለገሱንም አትርሱ ለማለት እንወዳለን። በሀገራችን ኢትዮጵያና በጎረቤት ሀገር ኤርትራ መካከል የባህር በር አጀንዳ ተከትሎ ከፍተኛ የሆነ የቃላት ልውውጥና መካረሮች ይስተዋላሉ። እነዚህ የሹማምንታት የቃላት ልውውጦች አድገውና ጎልብተው የሀገሪቷ ዜጎች ሳይቀር ብሽሽቅና ክርክር ተለውጦ ከፍተኛ ንትርኮች እያስተናገዱ እንደሆነ በተለያዩ የሶሻል ሚዲያዎች እየተመለከትን እንገኛለን። በእርግጥ በሁለቱ ሀገራት መንግስታት ያለው ልዩነትና የመከራከሪያ አጀንዳ የባህር በር ጉዳይ ብቻ ሳይሆን የፖለቲካም እንደሆነ ሳይታለም የተፈታ ሀቅ ነው። የሻዕቢያ መንግስት ኢትዮጵያ የምትባል ሀገርን በማፈራረስና በመበታተን በፍርስራሿ ላይ መንገስ የሚፈልግ ኃይል እንደሆነ በተደጋጋሚ ተነግሯል፣ ይታወቃልም። ይህ ኃይል ተገሎበት ከነበረው ቦታ ተቀብሮበት ከነበረው ጉድጓድ አውጥቶ አቧራውን አራግፎ ተገዳዳሪ እንዲሆን ያደረገው ሀገራችንን ዘልቆ በመግባት ወገኖቻችንን እንዲገድል፣ እንዲጨፈጭፍ፣ እንዲዘርፍ እጅግ ዘግናይ ወንጀሎችን እንዲፈጽም ያደረገው የኛው መንግስት የብልጽግና ስርዓት እንደሆነ ይታወቃል። ዛሬ ያ የለም። የነበረው ትብብርና ህብረት ጠፍቶ አንዱ አንዱን ለማጥቃት የተለያየ ሸርና ተንኮል እየተከናወነ ይገኛል። ከነዚህ መሃል አንዱ ሻዕቢያ በኢትዮጵያ ላይ ዘመኑን በሙሉ ሲያደርገው የነበረው ዛሬም ለማድረግ የሚዳዳው የሀገር ውስጥ ተቋሚዎችን መደገፍና ማበረታታት ነው። በአሁኑ ሰዓትም ከፌዴራል መንግስቱ ጋር ወታደራዊ ትግል እያደረጉ ያሉትን የተለያዩ ኃይሎች ትጥቅ ያነሱ ኃይሎችን ይደግፋል ተብሎ በመንግስት ተፈርጆ ይገኛል። ያው በእርግጥ ሻዕቢያ ይህንን ከማድረግ የሚቦዝን እንዳልሆነ የእስከ ዛሬው ታሪኩ የሚናገር ነው። የኢትዮጵያ መንግስትም በተመሳሳይ የኤርትራ ተቋሚዎችን በታሪኩ ለመጀመሪያ ጊዜ ደግፎ በአዲስ አበባ ስብሰባ እንዲያደርጉ የፈቀደበት ጊዜ አለ። በተጨማሪም የወደብ የባለቤትነት ጥያቄ በሀገሪቷ መንግስት በተደጋጋሚ እየተነሳ በመሆኑ የሻዕቢያ መንግስት ስጋቱ በከፍተኛ ደረጃ ጨምሮ ይገኛል። በአሁኑ ወቅትም የኤርትራ መንግስት ለዓለም አቀፉ ማህበረሰብ ተደጋጋሚ ጥሪ እያቀረበ ይገኛል። በኢትዮጵያና በኤርትራ ጉዳይ ላይ ዓለም አቀፍ ማህበረሰብ ኃላፊነቱን እንዲወጣ ትላንትናና ዛሬ ለሁለተኛ ጊዜ ጥሪ አቅርቧል። የኢትዮጵያ መንግስት በዘዴ በኤርትራ ላይ ወታደራዊ ዘመቻ ማስፈራሪያ እየተሰነዘረባት ቢሆንም ዓለም አቀፉ ማህበረሰብ በቀላሉ ዝም ብሎ ማየቱ አስገርሞኛል ሲል በመግለጫው አካቷል። የኤርትራ መብቶችና ዓለም አቀፍ ህግጋትን እየተጣሱ ስለሆነ ሳይረፍድ ዓለም አቀፍ ማህበረሰብ ለኢትዮጵያ ላይ ጫና እንዲያደርግ በድጋሚ ከፍተኛ የሆነ ጥሪ አቅርቧል። የቀይ ባህር ቀጠናን ከተጨማሪ ቀጠናዊ ስጋት ካሁኑ መታደግ ይገባል ሲልም ጥሪውን አስተጋብቷል ማለት ነው። እንግዲህ ሻዕቢያ በታሪኩ ለዓለም አቀፍ ማህበረሰብ ተገዝቶ አያውቅም። ዛሬ ግን በተደጋጋሚ የደረሱልኝ ጥሪ ማሰማቱ ብዙሃኑን እያስገረመ ይገኛል። ይህ ወቅታዊ የሀገሪቱ ጉዳይ ደግሞ ኢትዮጵያውያንን በከፍተኛ ደረጃ እያከራከረ ይገኛል። ከ2 ዓመት በፊት በሀገራችን በትግራይ ህዝብ ላይ በታወጀው የዘር ፍጅት ላይ ሻዕቢያ እጁን በማስገባቱ ነጮቹ ከዚህ ድርጊቱ እንዲቆጠብ ማሳሰቢያ ሲሰጡ ሰፊው የሀገሬ ህዝብ ኖሞር የሚል ሰልፍ አዘጋጅቶ ሻዕቢያ አይወጣም ብሎ የታሪካዊ ነውረኝነት የፈጸመ ኃይል መኖሩ ፈጽሞ የሚዘነጋ አይደለም። ይሄ በታሪካችን እጅግ አሳዛኝ ታሪክ ሆኖ ነው ያለፈው። ዛሬም ያን መነሻ አድርጎ ከሻዕቢያ ጋርም ቢሆን ተባብረን ብልጽግናን መጣል አለብን የሚል ኃይልና ይህ የሀገር ክደት ነው፣ ከሻዕቢያ ጋር ልናበር አይገባም የሚል ከፍተኛ መከራከሪያ ነጥቦች ተነስተው በብዙሃኑ ኢትዮጵያን ዘንድ በፖለቲከኞችም ዘንድ እየተከራከሩ ይገኛል ማለት ነው። ይህን መሰረታዊ ክርክር ተከትሎ የሪዮት ሚዲያ ጣቢያ በጋዜጠኛ ቴዎድሮስ አማካኝነት ኢንጂነር ይልቃንንና አቶ ልደቱን አቅርቦ አወያይቷል። ከሰፊው ውይይታቸው መሃል የሻዕቢያን ጉዳይ በተመለከተ ብቻ እንደሚከተለው አዘጋጅተነዋል። እስኪ አድምጠን
እንመለስ። ወደ ልደቱ ከመሄዴ በፊት ይልቃል ኮንቴክስቱን ለማስቀመጥ ፈልጌ ነው። አሁን ባለው የተቃዋሚዎች አሰላለፍ ሻዕቢያ እንደ አላይ መታየት አለበት ወይ እንደ አጋር መታየት አለበት ወይስ የሚል ነው ጥያቄ። ወደዚህ አጥበበን ማለት ነው። አዎ እኔ አጋር መሆን አለበት ባይ ነኝ። ምክንያቱም አሁን ባለንበት ሁኔታ ከኤርትራ መንግስት ኢትዮጵያውያን ራሳችን እስከተባበርን ድረስ ችግር አለብን። የህልውና ትግል አጋጥሞናል። የአማራ ህዝብ ከሻዕቢያም ሆነ ከኤርትራ ህዝብ ጋራ የሚያጣለው ምንም አይነት መሰረታዊ ነገር የለም። ከዛ ይልቅ አብይ እወጋሃለሁ ወደብ ወስድብሃለሁ እያለ ያልተጠበቀ ሁኔታ የኢትዮጵያን ህዝብ ጦርነት ውስጥ ሊያስገባ ነው። ያልተጠና ያልታሰበ ዓለም አቀፍ ግንኙነትን ግምት ውስጥ ያላስገባ የጎረቤቶቻችንም የሀገራችንን አጠቃላይ የፖለቲካም ሆነ የማህበራዊ የኢኮኖሚ መረጋጋትን ግምት ውስጥ ያላስገባ በጀብደኝነት የተመሰረተ ወደብ ፍለጋ ብሎ ጦርነት ሊለኩስ ጀምሯል። የኢትዮጵያንም ህዝብ እንደዚሁ በጦርነት በኦሮሚያም በትግራይም በአማራም ጦርነት አውጆ እያመሰ ነው ያለው። በአጠቃላይ ቀጠናውን እያመሰ ያለ መንግስት ነው ኢትዮጵያ ውስጥ ያለው እና ይህንን መንግስት በማስወገድ በኩል ራሳችንን ችለን ነገር ግን ይህንን ቀጠናውንም ሆነ ኢትዮጵያን ሀገራችንን ያመሰን ኃይል በማስወገድ በኩል መልካም ግንኙነትና ትብብር እንዳንድ ሀገር ሆኖ ቢደረግ በየትኛውም ሀገር እንደሚደረግ ጦርነት ሁሉ ይሄ ከሉዓላዊነት ጋር የሚገናኝ አይደለም። በራስ ውስጥ ጉዳይ መግባት አይደለም። የፖለቲካም የሚሊተሪም የአጠቃላይ ስትራቴጂያዊ ግንኙነት እንደሚያደርግ አካል ሁሉ ይሄ ለነጻነት የሚታገል አካል ኤርትራንም ሆነ የሻዕቢያን መንግስት በአጋርነት መያዙ ተገቢነት ያለው ተግባር ነው ብዬ ነው የማምነው። ያለው የሻዕቢያ መንግስት ለኢትዮጵያ በጎ የማያስብ ደካማ እና የተከፋፈለች ኢትዮጵያን ለማየት ሁልጊዜም የሚሰራ ኃይል ነው የሚል እምነት አለኝ እና በዚህ ምክንያት እኔ እንደ ጠላት ነው የምፈርጀው። በዛም ምክንያት ደግሞ ማንኛውም ኢትዮጵያዊ የሆነ ኃይል በስልጣን ላይ ካለው መንግስት ጋር የትኛውንም ያህል ቅራኔ ቢኖረው ከሻዕቢያ ጋር መተባበር አለበት የሚል እምነት የለኝም። ከሻዕቢያ ጋር በመተባበር ለኢትዮጵያ በጎ ነገር ማምጣት ይቻላል የሚልም እምነት የለኝም። ወደኋላ መለስ ብለን ያለውን ታሪክ ብናይ ያን ነው የሚያረጋግጠው እና ኢትዮጵያውያን የራሳቸው በቂ አጀንዳ አላቸው። እርስ በርስ መተባበር ከቻሉም አገር ውስጥ በቂ የሚባል ኃይል አላቸው። የሚያስፈልጋቸው እርስ በርስ መተባበር ነው እንጂ ኢትዮጵያውያን በተለይ በኢትዮጵያ ጠላትነት ከሚታወቅ ኢትዮጵያን ሁልጊዜ ለማዳከም ከሚሰራ የውጭ ኃይል ጋር መተባበር ለእኔ ታሪካዊ ስህተት ነው የሚል እምነት ነው ያለኝ። ግን ደግሞ ሌሎች ያላቸውን አስተሳሰብ አከብራለሁ። ይሄንኑ ተመሳሳይ ሎጂክ ስለ ግብፅስ ማለት ትችላለህ ይልቃል? ኖ የግብፅ ጋር ያለን ግንኙነት ኢንታየርሊ የተለየ ነው። ከግብፅ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለውም። ከግብፅ ጋር ያለን ግንኙነት እና ከኤርትራ ጋር ያለን ግንኙነት አንድና ያው በፍጹም ሊሆንም ሊወዳደርም አይችልም። እሺ ልደት የኤርትራ ህዝብ እኮ አንድ አይነት ህዝብ እኮ ነው። አንድ አይነት ህዝብ ሁለት ሀገር ነው ያለን እኮ እና ይልቃል አንደኛ ህዝቡንና የኤርትራን መንግስት አንድና አንድ አታድርገው። እሱን እያደበላለከው ነው። እኔም ያልኩት ቅድም አስምሬ ነው የተናገርኩት። የኤርትራ ህዝብ የኢትዮጵያ አይደለም ታሪካዊ ጠላትም አይደለም፣ ወዳጅ ነው። አንድ ህዝብ ነው ብዬ ነው ማምነው ማለት ነው። በመጥፎ የታሪክ አጋጣሚ ለሁለት ለመከፈል ተገደደ እንጂ በብዙ መስተጋብር በታሪክም አንድ ህዝብ ነው። የወደፊት ዕጣ ፈንታውም አንድ ህዝብ ነው ብዬ ነው ማምነው እና በህዝቡ መካከል የሚኖረው ግንኙነት ምንም ጥርጥር የለውም፣ ጤናማ ነው፣ አስፈላጊ ነው። አሁን እያወራን ያለ ነው ስለ ኤርትሪያ ወይም ስለ ሻዕቢያ መንግስት ነው እያወራን ያለ ነው በአንድ በኩል። በሌላ በኩል ደግሞ ስለ አጠቃላይ ግንኙነት አይደለም፣ ስለ ዲፕሎማሲ ግንኙነት፣ ስለ ጤናማ የህዝብ ለህዝብ ግንኙነት፣ ስለ ጤናማ የሀገሮች ግንኙነት አይደለም እያወራን ያለ ነው። እያወራን ያለ ነው ስለ ጦርነት ትብብር ነው። እስከሚገባኝ ድረስ ቴዲ ያቀረብከው ጥያቄ አሁን ባለው የኃይል አስተላለፍ ኢትዮጵያ ውስጥ ያሉ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ከሻዕቢያ ጋር አብረው መተባበር አለባቸው ወይስ የለባቸውም ነው ጥያቄ። ይህን ነው እንጂ እየተቃወምኩ ያለሁት እኔ በኢትዮጵያና በኤርትራ መካከል አሁን በሁለቱም አምባገነን መንግስታት ነው ያሉት፣ ግን ጤናማ የሆነ የዲፕሎማሲ ግንኙነት እንዲኖር እፈልጋለሁ። አሁንም ቢሆን ማለት ነው ጤናማ የሆነ የህዝብ ለህዝብ ግንኙነት እንዲኖር እፈልጋለሁ። የጦርነት ትብብር ግን መንግስትም ሲያደርገው ትክክል አይደለም፣ አውግዘናል። አንተም እኔም የኢትዮጵያን ሉዓላዊነት ደፍሮ ሲገባ ኢትዮጵያዊ የሆኑ ዜጎቻችንን በግፍ ሲጨፈጭፍ አውግዘናል። ተመሳሳዩም ነገር ሌሎች ተቃዋሚዎች ሲሰሩት ልደግፍ አልችልም። ደብል ስታንዳርድ ነው የሚሆነው
አንድ እሱ ነው። ሁለተኛ እውነቱን ለመናገር ከግብፅም ጋር እናነጻጽር ካል ግብፅ በጣም ተጨባጭ የሆነ ኢንተረስት አለኝ ብላ ታምናለች በኢትዮጵያ። በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። እናነጻጽር ካል ግን በዝርዝር የሻዕቢያ ጠላትነት ከግብፅ ይበዛል እንጂ አያንስም በብዙ መገለጫዎች። በምክንያቶች ልታስረዳ ትችላለህ ልደቱ? ወይ ግብፅ ያደረገችው የምታደርገው አንድ ነገር ነው እስካሁን አይደለ? የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው። በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻዕቢያ ይደግፋል። ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ? አዎ 5 ወይም 6 የመገንጠል መብትን የሚያራምዱ ሌሎች 2 ወይም 3 ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎችን እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። በተለይ ደግሞ የአማራ ህዝብ ለሚያደርገው ትግል ከሻዕቢያ ጋር መተባበር አለበት ብዬ አላምንም። በነገርህ ላይ አሁን ኦነግና እኔ ብንተባበር እኮ በሀሳብ በጣም የተለያየን ልደቱ። ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው። እንዲተባበሩ ከፈቀድ ሁለቱም እኔ ኦኤልኤ እና ፋኖ ይተባበሩ አላልኩም። ኢትዮጵያዊ ኃይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋር መተባበር የለባቸውም ነው ያልኩት እንጂ በጠላትነት ነው ኮንሰፕቹዋሊ። አሁን እኔ ይኸውልህ ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ፣ ፋኖም ተቃዋሚ በመሆኑ በመተባበራቸው ችግር የለም ከተባለ፣ ሁለቱም ችግር ከሌለባቸው ደግሞ ሻዕቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የሌለም የሚሆነው ለምንድን ነው? የሻዕቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው ሎጂክ? አንደኛ በራሱ ነው። አንደኛ በምንም ተአምር ፋኖንና ሻዕቢያን ኦላንና ወይም ኦኤልኤፍንና ሻዕቢያን አንድ አድርጌ ላነጻጽር አልችልም። እነዚህ ኢትዮጵያዊ ኃይሎች ናቸው፣ የኛ ናቸው፣ ወደድናቸውም ጠላናቸው። ኢትዮጵያውያን በመደገፉ ከሆነ ጠላት ያልነው ማለት ነው። እነዚህን ድርጅቶች በመደገፉ ጠላት ነው ስላልከኝ ነው እኮ ልደቱ። በመደገፉ ብቻ አይደለም ሳይደግፍም ጠላት ነው አልኩ እኮ። እስቲ እነዛ ምሳሌዎች አስረዳኝ። እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደቱ፣ ሌላ ነገር አይደለም። አቋሜ ነው። እኔ ከተጸነሰ ጀምሮ ሻዕቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ አይኖረው። ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር አገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ ያደረገ በዓለምም ደረጃ በአካባቢም ደረጃ ሻዕቢያ ነው። ሀድጊ ብሎ ነው የአማራን ህዝብ የሚጠራው። ህዋትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻዕቢያ ነው፣ ስለ ህወሓት። አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻዕቢያ በዛ ደረጃ ካልኩት ይልቃል። ህዋት ያንኑ እንትን ተቀብሎ የኤርትራን መገንጠል ደግፎ አብሮ እንሯል የኛ ታሪክ። ስለዚህ ሻዕቢያን ጠላት ካልኩ ህዋትን እንዴት ለየው ነው? ይሄንን ይልቃል። የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር ሰምተህ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታየት አለብን የሚል እምነት የለኝም። በመርህ ደረጃ የለኝም። የውጭ ኃይልን ነው ጠላት ብዬ የምጠራው። እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ። ያሉንን የፖለቲካ ቅራኔዎች በዛ ደረጃ ነው መፍታት ያለብን የሚል እምነት ነው ያለኝ። አሁን እየተናገርኩ ያለው ስለ ውጭ መንግስት ነው። ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው የማወራው። ይሄን ወስዶ ከህወሓት ጋራ ከኦላ ጋራ ማነጻጸር ተገቢ ነው የሚል እምነት የለኝም። እሱን ማነጻጸር ካለብን ከግብፅ ጋር ነው ማነጻጸር ያለብን። ቅድም የበለጠ ነው ግብፅ ብለሃል፣ እሱን መነጋገር እንችላለን። ለንጽጽር ሊሄዱ የሚችሉ ነገሮች ናቸው ሁሉም የውጭ መንግስታት ስለሆኑ። ስለዚህ ሻዕቢያ ልጨርስልህ ከፈለግ አታቋርጠኝ። ቅድም እንዳልኩ ከትርክት ጀምሮ ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ኃይሎችን ሳይመርጥ በአጀንዳ በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው። ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህየ ራሱን ለማበልጸግ የሰራ ኃይል ነው።
ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ ይፈጸመ ነው። ወረራ በአደባባይ ይፈጸመ ነው። ዓለም ያወቀው ነገር ነው ይሄ ከዛ በኋላም ደግሞ ይሄው የ18 ዓመት ቂም ቋጥሮ ኢትዮጵያውያንን የኢትዮጵያን ድንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው፣ የደፈረ ነው። የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው። እንደ ትግራይ የፖለቲካ ኃይሎች ለሻዕቢያ ባለውለታ የለም። ለነሱ እንኳን የራራ ኃይል አይደለም። ይሄ ጨካኝ ኃይል ነው። ለነሱ ብቻ ለፖለቲካ ኃይሎቹ ብቻ አይደለም፣ ህዝብን የጨፈጨፈ ኃይል ነው። አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው። ወጣቶችን እያሰለፈ የረሸን ኃይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርህራሄ ይኖራል የሚል እምነት የለኝም። ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም። ኢትዮጵያውያን በቂ የህዝብ ቁጥር አለን፣ በቂ ብሶት አለን፣ በቂ የጋራ አጀንዳ አለን። እኛ ከተባበርን አንድ በስልጣን ላይ ያለን አምባገነንን መንግስት ከስልጣን ለማውረድ የማንችልበት ምንም ምክንያት የለም። በእኔ እምነት ከእንዲህ አይነት ታሪካዊ ጠላት ጋር መተባበር ተገቢ ነው የሚል እምነት የለኝም። አነጻጽርልኝ ካልክ ደግሞ ከግብፅ ባላነሰ ሻዕቢያ የበለጠ የኢትዮጵያ ጠላት ነው። ይልቃል ሀሳቦችን አቅርብ እና ወደሚቀጥለው ርዕስ እንሻገራለን። ዋና ሀሳብ መግለጽ እና በተከታታዮቻችን እንዲነጋገሩበት ውይይት መለኮስ ነው ሀሳባችን እና በአንተ በኩል ያለውን ደግሞ ሀሳብህን አንሳ። እንደዚሁ እንደ ቅድሙ ልደቱም ጥያቄዎች መጠየቅ ትችላለህ። በመካከል ቀጥል ይልቃል። አሁን እንግዲህ ከልደቱ መከራከሪያዎች የኤርትራ መንግስት ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋግተናል። ይሄ ደረቅ ታሪክ ነው፣ የሚካድ አይደለም። የፍቅርም የጸብም የጦርነትም ታሪክ አለን። ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቅኝ ግዛት ታሪክ አድርገው ተለይተዋል፣ ራሳቸው ሀገር ሆነዋል። ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለውን ነገር ያንን ደግሞ ህወሓትም ተቀብሎ አብሯቸው ትከሻ ለትከሻ ተዋግተዋል። ስለዚህ ያንን መንግስት ጠላት ነው ታሪካዊ ጠላት ነው ካልኩት ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት ነው። ስለዚህ ልጨርስ ልደቱ ልጨርስ። አንተ ነው የሌለ ክርክር ለምን ታቀርባለህ? ጠያቂው የጠየቀን እኮ ስለ ህወሓት አይደለም ስለ ሻዕቢያ ነው እኮ። ታሪካዊ ጠላት እኮ ነው። ይኸውልህ ልደቱ፣ ታሪካዊ ጠላት ለማለት በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም የውጭ ሀገርማ በጣም እንትን አለው። ማንኛውም ሀገር ለራሱ አሁን አንተ በምትለው ኤርትሪያ ከሶማሌም ጋር ተዋግተን እናውቃለን እኮ ልደቱ። ከሶማሌ ጥያቄ ልጠይቅህ፣ ኤርትሪያ ታሪካዊ ጠላት አይደለም ነው የምትለው አሁን አንተ? አንድ የውጭ መንግስት ኤርትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት ሊባል የሚችለው? ወይስ በዓለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር? ኖ፣ ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁልጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት ታሪካዊ ጠላት ብዬ ለመሰለኝ። በምንም አይነት የማይታረቅ ቅራኔ መኖር አለበት። ነገር ግን ሁለት ሀገሮች ጎረቤቱ ነው። ከጎረቤቶቻችን ጋር በተለያየ ታሪክ በተለያየ ሁኔታ ተዋግተናል። ከሶማሌ ጋር ተዋግተናል። ኤርትራም ለመለየት ብሎ ተዋግተናል። እስካሁንም ተዋግተናል። ለምንንም አመተነው ጦርነት አድርገናል። ተመልሰን ሄደን ግን በራሱ ከተዋጉት ኃይላት ጋራ ጌታቸውና ደብረጽዮን ተገናኝተዋል። ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል? ኦ ማይ ጋድ! እነሱ መገናኘታቸውን እኔ እኮ ትክክል ነው አላልኩም። አብረው ለመስራት እኮ እኔም እኮ እነሱ አብረው ለመስራት ለሰላም ያስፈልገኛል ብሎ ከሰራ ነው። አዳምጠኝ። እኔ እያልኩ ያለሁት ፋኖ ለምን ይገናኛል አይደለም። ቲፒኤልኤፍ ሲገናኝ ትክክል ነው፣ ፋኖ ሲገናኝ ትክክል ነው አላልኩም። ማንኛውም ኢትዮጵያዊ ኃይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግስት መውጋት የለበትም ነው ያልኩት እንጂ ቆይ አዳምጠኝ። እኔ መረጃው የለኝም። አንተ መረጃው ካለ ልትል ትችላለህ። ቲፒኤልኤፍ ከሻዕቢያ ጋር እየተገናኘ ከሆነ ስህተት ነው፣ ታሪካዊ ስህተት ነው ብዬ ነው የማምነው። ስለዚህ እነሱ ናቸው ተገናኘን ያሉ ልደቱ፣ እነሱ ናቸው ያሉ። እኔ አይደለሁም ያልኩት፣ ፐብሊክ ኖሌጅ። እኔ እሱ አይደለም ችግሩ አልኩ። እሺ ይገናኝም አልኩ እኮ። ከተገናኘም እና እውነትም ከሆነ
ለኔ ታሪካዊ ስተት ነው። ለምን ፋኖ ያደርገዋል አይደለም እያልኩ ያለሁት። ኦላም ካደረገው ህውሃትም ካደረገው ስተት ነው እያልኩ ነው ያለሁት። ለምን ቲፒኤልኤፍ ላይ መንጠላጠል እንደፈለክ አላውቅም። እኔ እየጠየቅኩ ያለሁት በግልጽ አንደኛ አሁንም ከጉርብትና ጋር አታያይዘው። የኤርትራን ህዝብ አይደለም ጠላት እያልኩ ያለሁት ወይም አገረ መንግስቱን አይደለም እያልኩ ያለሁት። አሁን ያለውን አድሚኒስትሬሽን ሻቢያን ነው እያልኩ ያለሁት። ከነገ ወዲያ ለምሳሌ የኤርትራ መንግስት እድለኛ ሆኖ የኤርትራ ህዝብ እድለኛ ሆኖ ወይም ታግሎ ሌላ ጥሩ መንግስት ቢመጣ ታሪካዊ ጠላት ነው ልል አልችልም። ከዛ ጋራ በትብብር መስራት አለብን ብዬ አምናለሁ። ዘረዘርኩልህ። ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ አቋም ያለው ድርጅት ነው። ይሄን በተግባር ሲያሳየ ነበረ ነው። ለኢትዮጵያ የ100 ዓመት የቤት ስራ ሰጠው ብሎ የሚያምን ድርጅት ነው። አንድም ቀን እኛን ለማዳከም ተኝቶ የማያውቅ መንግስት ነው። እንነጋገር ከተባለ ግብፅን በኢትዮጵያ ታሪካዊ ጠላትነት መፈረጅን አምነህ ከተቀበልክ ከግብፅ በላይ ሻቢያ በኢትዮጵያ ጠላትነት ሊቆጠሩ የሚችሉ ተግባራት አሉት። ከዚህ አንጻር እንዴት አድርገህ ታስታርቀዋለህ ነው። እኔም እኮ ያደረጋቸውን ሁኔታዎች በዝርዝር ሳይ አሁን ከተነጋገርነው ውስጥ አንደኛው ተቃዋሚዎችን መደገፉና ተቃዋሚዎች እዛ ኤርትራ ውስጥ ቤዝ ማድረጋቸው ከሆነ እነዚህ ተቃዋሚዎችን የኢትዮጵያ ህዝብ የነፃነት ታጋይ አድርጎ የሚያያቸው ከጎረቤት ሀገር ጋር ደግሞ ማንኛውም ትጥቅ የሚያደርግ ድርጅት ሆነ ምን በተለያየ ጊዜ በታሪክ አጋጣሚ ከጎረቤቶቹ ድጋፍ መውጫ መንገድ ላይፍ ላይን ማግኘት ላንተ ለኔ ላስረዳ አልችልም። የፖለቲካ ሳይንስ ተማሪ ስለ ይሄ ያለና የነበረ በየትኛውም ሁኔታ ውስጥ ያለ ነው። እነዚህን ተቃዋሚዎች ደግሞ አሁን የኢትዮጵያ ህዝብ ውስጥ ትልቅ ድጋፍ ያላቸው ናቸው። ስለዚህ እነዚህን አካላትን መደገፉን ለታሪካዊ ጠላትነት እኔ አንተ የምትለውን አሁን ሁለተኛ ልጨርስ ልደቱ። ሁለተኛ ነገር ያ ግንኙነት አልፎ በህዝብ ለህዝብም ሆነ የሻቢያ መንግስት መጥቶ ኢትዮጵያ ውስጥ ስንት ድግስና መልክ ባለው ሁኔታ አልተደረገም። ግንኙነቱ በአግባቡ ሊቋጭ በሚችል ሁኔታ ይሁን። እንደዚሁም ደግሞ ህዝብን ለመጨፍጨፍ መንግስት ጠርቶ አያስገባው ነው እንጂ የሻቢያን የሚመራው የኤርትራ መንግስት የሚመራው ሻቢያና ኢትዮጵያ መልካም ግንኙነት አይኖራቸው ብዬ ተቃውሜም አላውቅም። እንዲኖራቸው እፈልጋለሁ፣ እንዲኖራቸውም እሰራለሁ። በሚያግባቡን ጉዳዮች ደግሞ በአካባቢ የህልውና ጦርነት መንግስት ባወጀብኝ ጊዜ ከኤርትራ መንግስት ጋር መገናኘቴ ልክ ድሮ እንደሚደረገው ማለት ነው። እስከዛሬዋ ሰዓት ድረስ የኢትዮጵያ ተቃዋሚዎች ሁላችንም የምናከብራቸው በኤርትራ ቤዛ አግኝተዋል። ያንን ማድረጉን ደግሞ በጠላትነት ላየው አልችልም። የተለያየ አመለካከት መኖሩ ፖለቲከኞች የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም። ምክንያቱም የተለያየ ኮንስቲትዩንሲ ስላላቸው ነው። ልደት ይልቃል አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላውቅም። በደንብ የምናገረውን ነገር ሰምተህ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላውቅም። ኦኤልኤ ዓላማ አለው፣ አግባብ አለው፣ ጥያቄው ፍትሃዊ ነው ብለህ በተደጋጋሚ አይደለም ሁላችንም የምናከብራቸው ብለህ ስላልክ ነው። አንተ ልታከብራቸው ትችላለህ ወይ? አንተ ስትናገር ስለምሰማ ነው ልደቱ። ኦኤልኤን ዓላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሃዊ ድርጅት እንደሆነ ደጋግመህ ስትናገር ሰምቼ አውቃለሁ ብዬ ነው። አዳምጠኝ። ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ኃይል የለም ነው እያልኩ ያለሁት። ኦኤልኤ በአስተሳሰብ የምደግፈው ድርጅት አይደለም። ማምነው ነገር ግን ኢትዮጵያዊ ድርጅት ነው። የራሱ የሆነ ማህበራዊ መሰረት የኦሮሞ ህዝብ ውስጥ አለው ብዬ አምናለሁ። ስለዚህ የእሱን ጥያቄ እሱን በጠላትነት መፈረጅ ሳይሆን የሚጠቅመን የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብዬ አምናለሁ። ከኤርትራ ጋር ባለው ግንኙነት አድንቄውም አክብሬውም አላውቅም። ማንንም አክብሬ አላውቅም። በእኛና በጣቢያችን አረዳድ መሰረት ሻቢያ ጋር የሚደረግ ህብረትና ትብብር በተለይ ኢትዮጵያ ከያዘችው ወሳኝ አጀንዳ አንጻር በሀገር ክደት የሚወሰድ መሆኑን ብናምንም ከሻቢያ ጋር ተባብረው ሀገር መውጋት፣ ዜጎችን ማስገደል፣ ማስጨፍጨፍ እንደ መንግስት ተደግፎ በመታየቱና እንደ ልክነት መወሰዱ ነውሩን የጀመረው መንግስት ስለሆነ በሀገር ደረጃ አበረታች ተደርጎ ሊታይ ችሏል። ሲቀጥል ደግሞ ሀገርን ክዶ ከኢትዮጵያዊ ታሪካዊ ጠላት ግብፅ ጋር ያበረ ኃይል የትምህርት ሚኒስትር አድርጎ የሾመ መንግስት ባለበት ሀገር ከሻቢያ ጋር መተባበር እንደ ልክነት ሊወሰድ በመቻሉ ይህንን መሰረታዊ የሀገር ክደት ተከራክሮ ማሸነፍና ማሳመን የማይቻልበት ደረጃ ላይ እንዲደርስ አድርጎታል ማለት ነው። ስለዚህ መንግስት አገራዊና ብሔራዊ ስሜቶችን ለመፍጠር እንደ ሀገር የተነወሩ ነውሮችን በአደባባይ ልክ እንዳልነበሩ ወቅሶ ይቅርታንም
መጠየቅ ባለባቸው ጉዳዮች ጠይቆ መጓዝ ካልተቻለ የከበደ ነገር ሊመጣ የሚችል ይሆናል በማለት የዛሬው ዝግጅታችንን መልካሙን ሁሉ በመመኘት በዚሁ ማብቃታችንን ከታላቅ አክብሮት ጋር ልናሳውቅ እወዳለሁ። ይህ የሸገር ልጅ ቲዩብ ነው። የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዤላችሁ የመጣሁት ፍሬ ሀሳብ ይህንን ይመስላል። እናንተ በየግል ተወያዩበት። የሸገር ልጅ ቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንን በሌሎች ወቅታዊ መረጃዎች እስክንመለስ ድረስ ቸር ቆዩልን።